ጂንካ ውስጥ እስካሁን ምንነቱ ባልታወቀ አጣዳፊ በሽታ ሁለት የጤና ባለሙያዎችን ጨምሮ 6 ሰዎች ህይወታቸው አለፈ ይላል። ጤና ጥበቃ ሚኒስቴር ያወጣው መግለጫ ይሄ ነገር ወደ ኢቦላ ያዘነበለ ነው። የኢትዮጵያ ጤና ሚኒስቴር ዛሬ ባወጣው መግለጫ በጂንካ ከተማ ማንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን የቅኝት መረጃዎች ያመለክታሉ። እስካሁን 8 ሰዎች በበሽታው ተይዟል ተብሎ ይጠረጠራል ብለው መግለጫ አውጥቷል። ከዚህ ጋር በተያያዘ የጤና ጥበቃ ሚኒስቴር ሄሞራጂክ ፊቨር በሚል ጠቅለል አድርጎ ያወጣውን በሽታ ምንነት ምን ሊሆን ይችላል የሚሉት እስካሁን የተረጋገጠ ነገር የለም። ግን ይሄ በሽታ ምንድነው፣ በመልኩ ሊመጣ ይችላል እና መከላከያ መንገዶችስ ምንድናቸው፣ ምንስ ያሰጉናል የሚለውን በደንብ ለማየት እንሞክራለን። ፌስቡክ ላይ አንድ የኢትዮጵያን ሄልዝ ፕሮፌሽናል የሚል ገጽ አለ። እዛ ላይ ጂንካ ውስጥ ገባ ከተባለው አዲስ ቫይረስ ጋር ተያይዞ ብዙ መረጃዎች እየሰጡ ነበር። ከነሱም ያገኘናቸው አንዳንድ መረጃዎች አሉ። ጤና ጥበቃ ሚኒስቴር መግለጫውን ዘግየት ብሎ ሰጥቷል ብዬ አስባለሁ። ምክንያቱም ይሄ ነገር ኦልሬዲ አውትብሬክ ከማድረጉ በፊት ስለዚህ ጉዳይ አንዳንድ ገጾች በደንብ ዲስከስ እያደረጉ ነበር። ስለዚህ ወረርሽኝ በደንብ በሰፊው ለማውራትና ግንዛቤ ለማስጨበጥ እየሞከሩ ነበር። በእነዚህም ተጽዕኖ ይመስለኛል መግለጫውን የሰጡት። ዞሮ መግለጫው መሰጠቱ ሁኔታው አስጊና አሳሳቢ ደረጃ ላይ መድረሱን ያመለክታል። ሄሞራጂክ ፊቨር ማለት በአጭሩ ግሩፕ ነው። የተለያዩ በሽታዎች በዚህ ስም ስር ይጠቃለላሉ። ከነዚያ ውስጥ ማርበርግ የሚባል አለ። ኢቦላ ሁላችንም አብዛኞቻችን የምናውቀው ደግሞ ኢቦላ ነው። የጤና ጥበቃ ሚኒስቴር ያወጣው መግለጫ እናነበውና በደንብ ሙሉን ከዛ በኋላ ይሄ ነገር ወደ ኢቦላ ያዘነበለ ነው ወይስ አይደለም የሚለውን በደንብ ገምገመን መናገር ምንችል ይሆናል። እዚህ የታችኛው ላይ የተጠቀሰውን እኔ በአፍ በአፍንጫና በሌሎች የሰውነት ክፍሎች የምርማት ትኩሳት ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድና በወቅቱ የላብራቶሪ ምርመራ ማድረግ የሚል ጠቅሷል። ስለዚህ ፕሮባብሊ እንደዚህ አይነት ማስጠንቀቂያዎችን የሚጽፉት ቦታው ላይ እነዛ 8 ሰዎች ተያዙ የተባሉ ሰዎች የተጠረጠሩት ላይ ያለውን የበሽታ ምልክት ጥናት ከተደረገ በኋላ እንደዚህ አይነት ምልክት ያለባቸው ካላችሁ ራሳችሁን ጥንቃቄ አድርጉ ብለው መግለጫ እንደሚሰጡ እርግጥ ነው። ስለዚህ እነዚህ ምልክቶች ምንድናቸው የሚለውን ደግሞ ሪፈርስ እናደርግ። ጤና ሚኒስቴር ባወጣው መግለጫ ላይ የሰጣቸው የበሽታው ምልክቶች አሉ። እነዛ ምልክቶች ከምን ጋር ተመሳሳይ ናቸው የሚለውን ለማወቅ ስንጥር ጆን ሆፕኪንስ ዩኒቨርሲቲ የድረገጻቸው ላይ ከኢቦላ ጋር ተያይዞ ለጠፉት መረጃ አለ። ያም ተያያዥ ነገሮች አንዳንድ ተመሳሳይ ነገሮች አሉ። ምክንያቱም ኢቦላም አንደኛው እና ዋነኛው የሚጠራበት ወይ የሚታወቅበት ምልክት ደም እንዳይረጋ ማድረግና ደም በተለያዩ ከሰውነት ፈሳሽ የሚወጣባቸው ቀዳዳዎችን በመጠቀም ደም በነዛ ቀዳዳዎች እንዲፈስ አድርጎ ከዛ በኋላ ወደ ሞት እንደሚመራ የሚጠቅስ መረጃ አለ። ይሄ ማለት ቀጥታ የኢቦላ ቫይረስ ምልክት ሲሆን ጤና ጥበቃም እንግዲህ ሄሞራጂክ ቫይረስ ጋር ተያይዞ የለጠፉት መግለጫ ላይ በአፍ በአፍንጫና ሌሎች የሰውነት ክፍሎች መድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ብለው ጽፈዋል። እነዚህ እንዳለ ምልክቶቹ ከኢቦላ ጋር የተገናኙና የሚዛመዱ ምልክቶች ናቸው። በእርግጥ ሄሞራጂክ ፊቨር በሚለው ስም ስር ኢቦላም አንዱ በሽታ ቢሆንም የተለያዩ ፊቨሮች አሉ። እነሱም ታሳቢ መደረግ ይኖርባቸዋል። ከነዚያ ውስጥ ግን ወደ ኢቦላ ሊቀርብ ይችላል የሚል ጥርጣሬ ውስጥ ሊከተን የቻለው ከዚህ በፊት ሱዳንና ሳውት ሱዳን እነዚህ ጎረቤት ሀገሮቻችን ላይ ኢቦላ አውትብሬክ አድርጎ ነበር። ያው ኢትዮጵያ ውስጥ ካሁን አልገባም። ኦፊሻሊ በመንግስትም ሪኮግናይዝ የተደረገ ነገር የለም። ገብቶ ሊሆንም ላይሆንም ይችላል። ግን ኦፊሻሊ የተሰጠ መግለጫ ስለሌለ እስካሁን አልገባም በሚል ነው የሚታወቀው። ፕሮባብሊ ይሄ በሽታ ወደ ኢትዮጵያ ዛመት ወይ ሊመጣ የሚችልባቸው ምክንያቶች አይኖሩም ብለን መጠርጠር አንችልም። በዛ ላይ ደግሞ መግለጫው ዘግየት ብሎ ነው የተሰጠው። ከዚህ በፊት እንደዚሁ አይነት ጤና ጥበቃ ሚኒስቴር ይሄ መግለጫ ከማውጣቱ በፊት አንዳንድ ሕክምና ላይ ትኩረት አድርገው የሚሰሩ ገጾች እንደዚህ አይነት በሽቶች ይሄ አውትብሬክ ደቡብ ክልል በጂንካ አካባቢ እንዳለና ሁኔታው ማስከፊ ደረጃ ላይ እንደደረሰ ሲያወሩ ነበር። ታሳቢ ማድረግ ያለብን ይሄ በሽታ ቀላል የሚባል በሽታ አይደለም። በጣም አጽንኦት መስጠት ያስፈልጋል። ምክንያቱም ኢንተርናሽናል ጋዜጠኛ ኤልያስ መሰረት ሚዲያ በሚለው የፌስቡክ ገጹ ያጋራው አንድ ዜና አለ። እሱም ጂንካ ውስጥ እስካሁን ምንነቱ ባልታወቀ አጣዳፊ በሽታ ሁለት የጤና ባለሙያዎችን ጨምሮ 6 ሰዎች ህይወታቸው አለፈ ይላል። ይሄም እንግዲህ አሁን ጤና ጥበቃ ሚኒስቴር መግለጫ የሰጠበት በሽታ ነው። የጤና ጥበቃ ሚኒስቴር 8 ሰዎች በዚህ በሽታ ተይዟል ቢልም ኤልያስ መሰረት በዘገበው ዜና ላይ ደግሞ 6 ሰዎች ከዚህ በሽታ ጋር ተያይዘው ህይወታቸው እንዳለፈ ጠቁሟል። በተያያዘ ዜና ደግሞ የዓለም ጤና ድርጅት WHO በደቡብ ኢትዮጵያ ክልል በተጠረጠረ የቫይራል ሄሞራጂክ
ሄሞራጂክ ፊቨር ወረርሽኝ ዙሪያ ፈጣን ምላሽ ሰጥቷል። የጤና ባለሙያዎችን ጨምሮ 8 ሰዎች ቫይረስ ሊያዙ እንደሚችሉ ቢዘግብም ቅድም ባነበብነው ዜና ላይ 6 ሰዎች እንደሞቱ የተረጋገጠ ነገር ነው። ከዚህ ጋር ተያይዞ የዓለም የጤና ድርጅት ዳይሬክተር አቶ ቴድሮስ እንዳሳወቁት አስቸኳይ ድጋፍ እንዲውል 300,000 የአሜሪካን ዶላር የአደጋ ጊዜ ፈንድ ለኢትዮጵያ ተለቋል። ጉዳዩ ምን ያክል አሳሳቢ እንደሆነና ፈጣን ምላሽ እንደሚፈልግ በደንብ አጽንኦት መሰጠት እንዳለበት የሚጠቁም መረጃ ነው። ቀደም ከኢቦላ ጋር ተያይዞ በሱዳንና ሳውዝ ሱዳን ከዚህ በፊት መከሰቱን ስንገልጽ ነበር። አሁን ከዚህ ጂንካ ውስጥ ከተከሰተው ቫይረስ ጋር ተያይዞ የደብሊውኤችኦ ካወጣቸው መግለጫ ዝርዝሮች መሃል ሊኖር የሚችለው ድንበር ዘለል ስርጭት ለመከላከል ከደቡብ ሱዳን ደብሊውኤችኦ ቢሮ ጋር በቅርበት እየተሰራ መሆኑን አቶ ቴድሮስ አዳኖም የዓለም ጤና ድርጅት ዳይሬክተር ገልጸዋል ማለት ነው። እንግዲህ ከዚህ በሽታ ጋር ተያይዞ አዳዲስ መረጃዎች ካሉ በፍጥነት ወደ እናንተ የምናደርስ ይሆናል። ስለዚህ ራሳችሁን ጠብቁ። ይህን መረጃ ወደ እናንተ ማድረስ የፈለግንበት አንደኛውና ዋነኛው ምክንያት እንደዚህ አይነት አውትብሬኮች ወይም እንደዚህ አይነት በሽታዎች ቀለል አድርገው ይነሱና ያው ማጣፊያ ያጥር በኮሮና ወቅት እንኳን ምን ያክል ሰው እንደሞተ የቅርብ ትዝታችን ነው። ስለዚህ ራሳችንን ቀርመን ከእንደዚህ አይነት በሽታ የምንከላከልበትን መንገድ እንድንፈጠር ለማሳሰብ ነው። ስለዚህ ከዚህ ጋር የተያያዙ አዳዲስ መረጃዎች ካሉም በተከታታይ ወደ እናንተ ይዘን እንቀርባለን። ለሌሎችም ይሄ መልእክት በደንብና በሰፊው እንዲደርስ ሼር ማድረግ ሆነ አይርሱ። መልካም ቀን።